በሀገራችን ወይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የሚታወቁ ታላላቅ ባህሎች አሉ። ከነዚህ መካከል አንዱ የአንዳ ቤት ወረብ ነው። ይሄ ወረብ በደቡብ ጎንደር አካባቢ ልዩ ስሙ ወይም አንዳ ቤት በሚባለው አካባቢ ያሉ ሊቃውንት ጥንታውያን ሊቃውንት የሚወርቡት ወረብ ነው። አንዳ ቤት ደግሞ ልዩ የሚያደርገው በግራ ነው የሚመታው። ከበሮ በግራ እጅ ነው። እንደው በዚህ ላይ የአንዳ ቤት ወረብ ብቻ ሳይሆን የኢትዮጵያ ሀብቶች በጣም ብዙ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብቶች መቼም የኢትዮጵያ ሀብቶች ናቸው ብለን እናምናለን እና እንዳለመታደሉ ነው ዝም ብለን የአንድ አካባቢ ባህል ዝም ብሎ የአንድ አካባቢ አድርገን ነው እየቀረን ነው እንጂ መወራረስ እንደው የአንዱን አንዱ እንዲያውቁ የማድረግ ስራ እንችል በጣም መልካም ነው። እንኳን ይሄን ቋንቋውን እንኳን እንደ ኢትዮጵያን ቋንቋ በሙሉ ኢትዮጵያውያን ቢያውቁት ጥሩ ነበር። በተለይ አሁን ላለንበት ፈተናና መከራ ይሄ ቢሆን በጣም እንዴት ያለ ለውጥ ነበር። ሁሉም ሰው የሁሉንም ቋንቋ ቢያውቅ በጣም ብዙ ፈተናም ይቀንስልን ነበር ብዬ አስባለሁ። እና ምንድነው አሁን የአንዳ ቤትን ባህል የአንዳ ቤት ህዝብ ያውቀዋል፣ ምእመኑም ያውቀዋል። እንዴት እዚህ ደረጃ ደረሰ የሚለው በራሱ እኮ ይገርማል። ዝም ብለህ አሁን ዛሬ ካሜራ አለ፣ መኪና አለ፣ በተንቀሳቀሰ ለማክበር ምቹ ሁኔታዎች አሉ። አሁን አባቶቻችን ግን ይሄን ያህል ዘመን እንዴት ዘውት እንደኖሩ አንዳንድ ጊዜ አብያተ ክርስቲያናት ይቃጠላሉ፣ ስደት አለ፣ ሰዎች ቦታቸውን ለቀው ከሀገር ወደ ሀገር ይሄዳሉ። እና የነሱን ትውፊት መከተል ብንችል በጣም አሁን ምቹ ሁኔታ ነበር። እንደው የነሱን ብርታት ጽናት ቢኖረን ኑሮ ማለት ነውና ብዙ መጻሕፍት እኮ መቃብር ውስጥ ገብተው ተቀብረው ነው ያለፉት። በዘመነ ዮዲት ጉዲት ሊሆን ይችላል፣ በጣሊያን ሊሆን ይችላል፣ በዘመነ ግራኝ አመድ ሊሆን ይችላል። ብዙ ታሪኮች ተደብቀው ሊቃውንቱም ሳይቀር በዚያ ልክ ነው። እንደውም አንድ ግብጽ ኦርቶዶክስ መከራ ሲበዛባቸው አንድ መነኩሴ ድንገት እኛ ብናልቅ መጽሐፍ ቅዱስ እንዳይጠፋ ብለው መጽሐፍ ቅዱስ በቃላቸው ሸምድደው ተደብቀው የቆዩ አባት እንደነበሩ የትርጓሜ ሊቃውንት ሲናገሩ ሰማ ነበርና በዚያ ሰዓት ብዙ ዋሻዎች አሉ። አሁን በአንዳ ቤትም በሌላውም ሀገር ስትሄድ እነዚህ ዋሻዎች ምንድነው ምስጢራቸው? ለካቤ በዚያ በመከራ ዘመን ንዋያተ ቅድሳት ተደብቀው ያስቀሩባቸው ናቸው፣ ጽናታቸው ማለት ነውና እንዲህ አይነቱን ታሪክ አሁን ምቹ ሁኔታ አለ። በቃ ምእመናኑ አሁን የአንዳ ቤት ምእመናን ሲወረብ ያያል፣ ይሰማል፣ ያደንቃል። እዚያ ውጭ የሚያውቀው ነገር የለም። ግን ከምእመናኑ ይልቅ ካህናቱም ያን ያህል ቦታ የማይሰጥ ሰው አለ። በቃ ቦታ የማይሰጠው እንደ ቀላል የሚያየዋል። እና የአንዳ ቤትን ወረብ ያጫብሩ ሰው ሊያውቀው ያጫብር ሊቃውንት ሊያውቁት ይገባል። የቆመውን ዜማ የቤተልሔም ሰዎች ሊያውቁት ይገባል። የቤተልሔም ሊቃውንት የቆመውን ዜማ ማወቅ አለባቸው። የቆማን ዜማ የቤተልሔም ሰዎች የታይ ቤት አቋቋም በጣም የሚያሳዝነው ቀደም ሲል እኮ ማህሌት ሲኬድ ታይ ቤት ላይ ቤት ተብሎ አምባጓሮ የሚፈጠርበት የዛሬ 15 20 ዓመት አካባቢ አስታውስ ነበር። አሁን እሱ ሰው እየገባው ነው። አሁን እኔ ከምናገር ባዳመጥ ደስ ይለኛል። ምክንያቱም የማላውቀውን መስማት ነው ደስ የሚለኝ። የማውቀውን ማጅዋለሁ ማን ይወስድብኛል? ተክሌ አቋቋም ነው የተማርኩት፣ ግን ታይ ቤት አቋቋም ጣይሙን ስሰማው በጣም ይማርከኛል። ድሮ ጠለዋለሁ ሳይገባኝ ማለት ነው። እኔ ያልኳት ብቻ በሚለው ይሰበም ማለት ነውና ምእመኑ ያውቀዋል ማለት እዚህ አካባቢ ያለው ቦታ ስለ ያጫብር አካባቢ ያለው ሰው ያውቀዋል። ስለ ተጉለት አካባቢ ስለ ላሊበላ ወረብ የኢትዮጵያ ሕዝብ በሙሉ ላሊበላ ወዶ ያየዋል፣ ይመለከታል። ግን ይሄ እንዴት ይቀጥል፣ እንዴት ሌላው ዓለም ይወቀው፣ እንዴት ኢትዮጵያውያን ይወቁት የሚል ግን የለም። የማህሌት አገልግሎት እኮ በጣም ብዙ ታሪክ ያለው እኮ ነው። አንድ ባይታዊ እኮ በጽጌ ማህሌቱ ሊቃውንቱ እየወረቡ እሱ ጫካ ውስጥ ተሰውሮ ይጸልያል። በጣም የበቃ ባይታዊ፣ በጣም የበቃ ነው፣ ከእግዚአብሔር ጋር የሚነጋገር ባይታዊ ነውና ማህሌቱ ደምቆ ሲል ከበሮ መቹ ላቡ ጠብ ሲል አንዲት ቀይ መልከ መልካም ሴት መጣ። ያንን ላብ ጥርግ ስታረግ ላበቱን ስትጠርግለት በማህረም ያያል። ሲያይ የኔ ምንና ከንቱ ነው ብሎ ዘሎ ከማህሌት ገባ። ያባይታዊ እስከ ዕለተ ሞቱ ማህሌት እያገለገለ ሞተ ይላሉ ሊቃውንቱ ያስ ማለት ነው። እና እንዲህ አይነቱን ጣዕመ ዜማ በእውነት የደነነ ሲል ከመኦሆ ዘይብል የሚባለው የዚህ የተጉለቱ ቅዱስ መርቆሬዎስ ቤተክርስቲያን ዛሬም መርቆሬዎስ ቤተክርስቲያን ተጉለት ውስጥ ትልቅ ቤተክርስቲያን አለና ዛሬም ደነነ ሲል ከመኦሆ ዘይብል ስዕሉ ተንቀሳቀሰ አቤት እንደሚል እያሉ ሲወርቡ ሊቃውንቱ ስዕሉ አሁንም ጎንበስ ቀና ይላል በየዓመቱ። አሁን እኮ ነው የምለው እንዲህ አይነቱን ጣዕመ ዜማ ለምን ነው የአንዳ ቤቱ ሰው ማወቅ የሌለበት? እንዲህ አይነቱን በረከት ለምንድን ነው የጎጃሙ የጎንደሩ ሰው የሸዋው ሰው የኦሮሞ የትግሬው ሰው ማወቅ የሌለበት? ሊቃውንቱ ማወቅ አለበት። እና እኔ ይሄንን ለትውልድ ለማስረከብ በቃ ከምንም በላይ ዋጋ ልንሰጠው ይገባል። በጥቅሉ ዋጋ መስጠት አለብን።
ከዚህ የበለጠ ሀብት የለንም። ያለንን በጣም ማክበር አለብን። ያለንን ነገር ሌላ አውሬ ነው በቃ ያለውን እዚህ ደብቆ ሌላ ለመንጠቅ የሚሮጥ እንጂ ሰዋዊ ባህሪ ያለው ሰው ማሰብ የሚችል ጭንቅላት ያለው ሰው ማሰብ የሚችል ልብ ያለው ሰው በእውቀት የተራቀቀ ሰው ባሪያ ስላሴ የተፈጠረ ሰው የራሱን እየጣለ ሌላ ልመና ሌላ ፍለጋ መሄድ የለበት። ተደራቢ ነገር ያስፈልገናል። አሁን የነጮቹን ትምህርት ሳይንሱ ምርምር ምናምን ማወቅ በጣም ደስ ይለኛል። የሚያውቁ ሰዎች አሉ። ይሄን አውቀው ሁለቱን የሚያዙ ሰዎች የምናውቃቸው 4 አይነት ሰዎች አሉ እንጂ ዝም ብለን የኛን እያወለቅን እየጣልን ሌላ ምን ለብስ ከሆነ የኛን እውቀት እየጣልን ሌላ የምንፈልግ ከሆነ ትክክል አይደለምና መጠበቅ ያለበት ነው ለማለት ነው። በጥቅሉ ትውልዱ መረከብ አለበት። አሁን ደግሞ ምቹ ሁኔታዎች አሉ። ካሜራዎች አሉ። ተቀርጸው ሌላው ሰው ማየት የሚችልበት እድል አለ። ለመንቀሳቀስ አውሮፕላን አለ፣ መኪና አለ። በእግራቸው እየተጓዙ እኮ ነው። ዛሬ ላሊበላ ዘንድሮ ጧት ሄደው ደርሶ መጡ። ላሊበላ ማለት ነው። የኛ አባቶች እኮ ከጎጃም ተነስተው ወገባቸውን አስረው ስንቃቸውን ተሸክመው ለዚያውም የ7 ቀን የ10 ቀን የ20 ቀን ስንቅ ተሸክመው እኮ ነው ላሊበላ ደም ይስሙ ነበር። አክሱም ጽዮን ሄዳር ጽዮን የሚሄዱ ስንቅ ተሸክመው እኮ ነበር። ለምንድን ነው ዛሬ ምቹ ሁኔታ ሲፈጠርልን የበለጠ ያን እናቶቻችን መከራ የማናስተግስላቸው? ለምንድን ነው እነሱ ነፍሳቸው እንደው እንድትለመልም ደስ እንዲላት የማናደርግ ለምንድን ነው? እንግዲህ አሁን ያለበት ሁኔታ በዚሁ በአካባቢው እንዳለ ነው። በአካባቢው እንግዲህ ከሞት የተረፉ ከጥላ ያረፉ አሉ። ቅድም በመግቢያ ያልኳቸው የነንታ ጸጋ ወፍጫ ሜጆርስ የነንታ ጸጋ እነንታ ነጋ የሚባሉ ትልልቅ ሰዎች አሉ። አሁን ደክመው ተቀምጠው ያሉ እስከ ቅርብ ድረስ ነንታ ምናስ የሚባሉ ትልልቅ ወረቡን እንደው በጣም አክብረው ይዘው በተመስጦ ነው የሚወርቡት። ወረብ ሲጋበዝ በዚያ ባንዳ ቤት ወረብ ሲጋበዝ ሰግዶ ነው የሚቀበል። ዝም ብሎ አይባልም። ልክ ትልቅ ግብዣ ነው። ማንም ስለማይሰጥ ከዚያ አድባራት ሊሄዱ እነማን እንዴት ወረቡት ተብሎ ስለሚባል የነንታ ካሴን ወረብ እነገሌ ወረቡት ስለሚባል ያንን መቀበል ማለት በጣም ትልቅ ሹመት ነው፣ ትልቅ ክብር ነው። ማንም ስለማይወርብ ማለት ነው። አለቃውን ባንዳ ቤት አካባቢ አለቃ የሚሾም ቅኔ የሚያውቅ መስቀል የሚመራ ራሱን ችሎ የሚቆም ካልሆነ አይሾም፣ ወንበር ላይ አይቀመጥም ማለት ነው። እና የክብረ በዓሉ የሚቀኝ አለቃው ነው፣ መስቀል የሚመራም አለቃው ነው፣ ሌላ የለም ማለት ነው። እና በጣም ያንን ተቀብሎ ወርቦ መጣ ማለት ከግብዣ በላይ ነው፣ ከምግብ በላይ እና ይሄ ነው። አሁን እንግዲህ ብዙም ያን ያል እንደ በፊቱ ጠንክሯል ማለት አይቻልም። በእርግጥ ደቀ መዛሙርቱ አሉ። ጉባኤም ያልታጠፈበት አካባቢ ጸጋ እግዚአብሔር የቆሎ ትምህርት ቤት ሀገረ አርዲት ነው፣ ሀገረ መጻሕፍት ነው፣ ሀገረ ሊቃውንት የትኛውም በቃ በኢትዮጵያ ያሉ ሂደው አንዳንዶችም እንደውም እዚያው ይቀራሉ። እዚያው ተምረው እዚያው ለምሳሌ ነንታ ንጉሴ የሚባሉት የድጓ መምህር የእነ አቡነ መርቆሬዎስ መምህር የነንታ ሙጬ መምህር ትውልዳቸው ተንቤን ሌላ ቦታ ነው፣ ግን እዚያው ነው የተቀበሩ። እዚያው ሲያስተምሩ ኑሮ ይኖሩ ማለት ነንታ አክሊሉ የሚባሉት በሸዋ ሄደው እዚያው ሲያስተምሩ ነንታ የማነ ብርሃን የሚባሉ እና ለሊቃውንት የሚመች ስለሆነ ማለት ነው። አካባቢው በቃ ተማሪም ራሱ ደቀ መዛሙርት ከሌለ በደብሩ ተማሪ በቁራሽ የሚለምን ከቀረ እናቶች የት ደሆኑ ተማሪዎች ነው የሚሉት። እና እንግዲህ ልምድ ያለው ሕግ ወግ ያለበት ክብረ በዓል ሲሆን ደግሞ ደቀ መዛሙርቱ እስከ መምህራኑ የሚመሩበት ስማቸው ተጠርቶ የዚህ ደብር መምህር ተብለው ይጠራሉ። በወረቀት ተጽፈው እስከነ ተማሪያቸው ነው። እዚያ እንደው ቁጥር ገና ፊደል አቡጊዳ የሚቆጥር ቢሆን በአንድ አይነት አካባቢ ምራታም ይባላል። ከክብረ በዓሉ ሲጠናቀቅ በዋዜማውም በእለቱም አለ። እንደገና በዓለ ታኅሣሥ የሚባልም አለ። በአንድ አይነት በዓለ ታኅሣሥ ለምሳሌ የዳር ጊዮርጊስ 7 ቀን ተከበረ። በበነጋው 8 አርባዕቱ እንስሳ ይከበራል። እንደዚህ ነው። በዓለ ታኅሣሥ በበነጋው ይከበራል። እዚያ ተገናኝተው እንደገና ሊቃውንቱ ያን ወረቡን ይቀምሩታል፣ ይነጋገራሉ። ስለ አጽዋማት፣ ስለ በዓላት፣ ስለ ምስጢራት መጻሕፍት ይነበባሉ እንጂ አንድ ቀን አክብረው አንድ ቀን አይለያዩም። በበነጋው እንደገና ሌላ ክብረ በዓል ለምሳሌ ጉራምባ ኪዳነ ምሕረት የምትባል ትልቅ ደብር አለች። እሷም ኪዳነ ምሕረትን አክብረው እንደገና ሚናስን በበነጋው ያከብራሉ። ቅዱስ ገላውዴዎስ መካነ ሰማያት ብንሄድ ገላውዴዎስን 11 አክብረው በበነጋው ሳሙኤልን 12 ቀን ታኅሣሥ 12 ያከብራሉ። ጎኖም ስንሄድ ቅዱስ ገብርኤልን 19 አክብረው እንደገና በ22 ደቅስዮስን ያከብራል። እስከዚያ ድረስ ሊቃውንቱ አይለያዩ። እዚያው አብረው ያንን ቀለሙን እየተነጋገሩ ከቤተ ክርስቲያን መጻሕፍት እየተነበበ ይውላሉ ማለት እና በአንድ ላይ ነው
የሚዘምቱት በአንድ ላይ ነው የሚነጋገሩ። ጠብ የሚባል የላቸውም። እገሌ ይበልጣል ነው እኔ ይበልጣለሁ አይባባሉምና ሊቃውንቱ ይበልጠኛል ነው እንጂ እኔ ይበልጣለሁ የሚል የላቸውም። በ2014 ዓመተ ምህረት ሐምሌ 19 እዚህ አባይ ማዶ ቅዱስ ገብርኤል ላይ የደብረ አባይ ቅዱስ ገብርኤል የሰንበት ትምህርት ቤቶች የአጫብርን ዜማ አቅርበውት ነበር። ብፁዕ በረከታቸው ይድረሰን ብፁዕ አቡነ አብርሃም ባሉበት ነበር የቀረበው። በጣም በሚገርም ነው እውነት እኔ ተመስጫለሁ። አላውቀውም፣ የማውቀው አንድ ቤትን ወረብ ነው። ግን እዚህ አካባቢ መምህር ቢኖር ያለ መማር ዝግጁ ነኝ። በጣም ነው የመሰጠኝ። በጣም የሚገርም ነው የጸናጽላ አወራረዳቸው፣ የከበሮ አመመታታቸው፣ ውዝዋዜያቸው፣ ሲዞሩ ሲቀመጡ ሲነሱ ያላቸው በጣም የሚገርም ነበር። በጣም የሚገርም ማለት ነው። ያኑ ቀራንዮውን እያሰብክ ነበርና በዚያ ላይ ያንን አይተው ብፁዕ አባታችን አንድ ትልቅ መመሪያ ሰጥተው ነበር። ተግባራዊ አላደረግነው እንጂ ማለት ነው። ምንድነው ያሉት? የቆሜ ዜማ፣ የተጉለት፣ ያጫብር፣ ያንዳቤት ወረብ እነዚህ በአስቸኳይ ቦታ ተመቻችቶላቸው ባህር ዳር ውስጥ በባህር ዳር ሀገረ ስብከት ቦታ ተሰጥቷቸው መምህር ተቀጥሮላቸው ትውልዱ መማር አለበት፣ መምህራን ማስተማር አለባቸው የሚል ጽኑ መመሪያ ሰጡ። ከዚያ በኋላ ግን አጋጣሚ ያው እኛም እንግዲህ አንድ መሪ ያስተላለፈውን በስር ያለነው ሰዎች ተቀብለን መተግበር ነበረ፣ አልፈጸምንም እና በዚሁ አጋጣሚ እንደው ማህበረ ቅዱሳን እውነት ለመነጋገር ይሄንን ማቀነባበርና ወደ ስራ የመተግበር እድሉ ጸጋው ስላለው ጊዜው እንትኑ አለው ማለት ቅልጥፍናው ስላለው እነዚህ ሚዲያዎች ለሚዲያዎችም ቅርብ ስለሆነ ይሄን ተግባራዊ ቢያደርግ መልካም ነውና ምንድነው ለማለት ይሄንን ወደ ትውልድ ለማሸጋገር ትልቁ ነገር ስራ መስራት ከላይ በጀት መመደብ ጀምሮ ማለት ነው። ጠቅላይ ቤተ ክህነት ሊሆን ይችላል፣ ማህበረ ቅዱሳን ሊሆን ይችላል፣ ሌሎች በጎ አድራጎት ድርጅቶች ሊሆን ይችላል። ዝቅ ስንል እንደ ሀገረ ስብከት፣ እዚያ ዝቅ ስንል ደግሞ እንደ አጥቢያ ቤተ ክርስቲያን የደብሩ አስተዳዳሪ፣ ሰበካ ጉባኤ፣ የአካባቢ ምእመን በቃ እነዚህን ሀብቶች ለመጠበቅ እኔ አትክልት ዝም ብለን አይደለም ያገኘናቸው። ሁልጊዜ እኔ ስላደረኳቸው ደስ ይሉኛል። እነዚህ በሙሉ ያሉት እጽዋት እዚህ አካባቢ አንድ ዝንብ መከልከያ ዛፍ አልነበረም። የአካባቢው ማህበረሰብ ተባብሮ ስለተከለው የምታየው አሁን ገነቱ ነው አይደል? ሲዞር ብለ እንደዚህ ማለት ይሄ ነው። በቃ ሰው ሲሰራ አሁን እነዚህ ነና የኢትዮጵያን አትክልቶች ትውፊቶች ጠብቆ ለትውልድ ለማሻገር ሁሉም ሰው የሚችለው ማለት ባለሀብቱ በሀብቱ ማገዝ። ለምሳሌ ቀረጻ ሊያስፈልግ ይችላል፣ እንቅስቃሴ ላይ እኔ አንድ ቤት ላይ ጀምሬ ነበር የሆነ እና በሞባይል ይቀረጻል። የሞባይሉ ጥራት የሌለው ይሆናል፣ ይቀራል። በቃ ብዙ ነገር ሞክሬያለሁ እና ወደ ሚዲያ ለማቅረብ እውቅና ለመስጠት በጣም ብዙ ነገር ሞክሬ ነበር። ካሜራ እንኳን ግዙልኝ ያልኳቸው ሰዎች ነበሩ፣ በዚያው ቀሩ። እና እንዲህ አይነት ስራ መስራት ብንችል በእርግጠኝነት ትውልዱ ጉዞ ማዘጋጀት ለምሳሌ የአጫበር አካባቢ ተጉለት አካባቢ ያሉት ሊቃውንት ጉዞ አዘጋጅቶ ከሸዋ ከጎጃም ቀጥታ አንዳ ቤት መውሰድ፣ በአንዳ ቤት ያሉትን በዚህ በጋይንት በጣም ትላልቅ ቦታ ነው። ቤተልሔም የነዙራ አባላቸው የራሳቸው የዙራ አባ ወረብ አለ። በጣም እንደው ከፈለክ አንዱን እልልሃለሁ በኋላና የዙራ አባ ወረብ በጣም ልብ የሚመስጥ ወረብ አለ። ያን እኮ አያውቁም። በዚህ አካባቢ ያለው ሰው በቅርብ ያለው ሰው ራሱ አያውቁም። አጋጣሚ ነው እዚያ ቤተልሔም በነበርኩበት ሰዓት እየሄድኩ ክብረ በዓል ስለምውል ነው የሰማሁት። እነዚያን ወረቦች እነዚያን ታሪኮች ለመጠበቅ ተሻግሮ የጋይንቱ ሰው የወሎ ሰው ተሻግሮ ላሊበላ እየሄደ አይደለ ደግሞ ወደዚህ ተሻግሮ ያንን ባህላዊ ማየት ያን ባህል ማየት ያን ስርዓት ማየት ስርዓት አምልኮውን ጣዕመ ዜማውን ማዳመጥና በምን እንጠብቀው ብሎ የጋራ ምክክር ማድረግ። ለምንድን ነው ኢትዮጵያውያን በጋራ የሚመክሩበት እድል ያጡት? ለምንድን ነው መምህራኑ የሸዋው ከጎጃሙ የትግሬው ከኦሮሞው ሊቃውንቱ አንድ ጉባኤ ኑሯቸው የሊቃውንቱ ጉባኤ መዘጋጀት አለበት። በነገራችን እኔ እንደው በዚህ ዘመን የሚያሳዝነኝ እሱ ነው። በጣም ድሮ አባቶቻችን የገዳም ባህታውያን እንኳን ጉባኤ ነበራቸው። በዓመት አንድ ጊዜ ተሰባስበው ስለ ሀገር ችግር ስለ ቤተክርስቲያን ችግር ይመክሩ ነበር። አሁን የለም እሱ። አሁን አራት አይና ሊቃውንት አሉ። ትግራይ አሉ፣ ወሎ አሉ፣ ጎንደር አሉ፣ ላሊበላ አሉ፣ እዚህ ሸዋ አሉ፣ ጎጃም አሉ፣ በየትኛውም ቦታ አሉ ሊቃውንት በመላ ኢትዮጵያ ምድር አሉ። አራት አይና በእውቀት የተራቀቁ በብቃት የመጠቁ በጣም በርካታ ሊቃውንት አሉ። እነዚህ ሰዎች አይተዋወቁም። አንዱ ነዚህ ያለ ሰው ያደርቀዋል፣ አንዱ ነዚህ ያደርቀዋል፣ አንዱ ያደርቀዋል። ዕውቀታቸውን ከመሸመት ይልቅ መጠቀም ያድርገናቸው የፖለቲካና የተለያየ ግብአት አድርገናቸው ነው የምንገኘው። ለመነጋገር እነዚህን ሰዎች አንድ ማህበር አቋቁሞ እንደ ጠቅላይ ቤተ ክህነት ሊሆን ይችላል፣ እንደ ሀገረ ስብከት ሊሆን ይችላል፣ የጋራ ማህበር ቢኖራቸው ይሄ ታሪክ እንዲቆይ የመምህራን ድርሻ ቢሆን በእውነት
ያው እኛ ተተነው ወደዚህ ወደ አስተዳደርና የገባነው ሰዎች አንጠቅም ማለት ይችላል እኔን ጨምሮ ማለት ግን ወንበር ዘርግተው ጉባኤ አስፍተው የሚያስተምሩ መምህራን ጉባኤ ቢዝ ማህበሩ ከሰራ ይሄን መስራት ያለበት እንደው በዋነኛነት ማለት እነዚህ ከተገናኙ ጌቴ ኢትዮጵያ ትድናለች፣ ዓለም ይድናል። ምክንያቱም ከእያንዳንዳቸው የታመቀ ዕውቀት አለ፣ ብቃት አለ፣ ጸጋ በረከት አለ፣ የጉባኤ አምላክ አብሯቸው አለ። በክፉ ቀን አባቶቻችን ይነግሩናል። በስምንተኛው ሺህ ክርስቶስ ሳይል የማይለያት ቤተ ጉባኤ ናት ይላል። ምክንያቱም በዘር ይከፋፈላሉ፣ አብያተ ክርስቲያናት በተለያየ ምክንያት ይጣላሉ። ከምንም በላይ ጉባኤ ቤት ክርስቶስ የመጨረሻ ጊዜ የሚገኝ ይሉናል ያስተማሩ መምህራችን እንታዋገ የሚባል ነበር። ጉባኤ ቤት አትለዩ ይሉናል። ቢያንስ ከ40 ቀን ክርስቶስ ይወርዳል ጉባኤ ቤት። በጣም ከዘገየ ከ40 ቀን አንድ ቀን ያለዚያ በ7 ቀን ጉባኤ ቤትን ይባርካታል ይሉና ነበር። እና የዚህ ጉባኤ ቤት መምህራን ለሀገር መፍትሄ ናቸው፣ ለቤተ ክርስቲያናችን ችግር መፍትሄ ናቸው፣ ለአምልኮታችን ጽናት ብርታት፣ ለትውፊታችን ለታሪካችን ለወረቡም ለትርጓሜም ለእያንዳንዱ ዕውቀት ምንጮቹ እነሱ ስለሆኑ ለነሱ ቦታውን መስጠት ነው። ይህን ተጠናክሮ እንዲቀጥል እንግዲህ እዚያው በአካባቢው ሄዶ ከወረዳ ቤተ ክህነቱ ከሀገረ ስብከቱ ጋር ከክፍሉ ሀገረ ስብከት ሊቀ ጳጳስ ጋርም እዚያ በሚመለከተው ሄዶ ማህበር ተፈጥሮለት እንደገና እየተዘጋጀ እነዚያ የአድባራቱም ሊቃውንት እንዳይረሳ እየተገናኙ ቢሆን ጥሩ ነው። አሁን የጽህፈት ማህበር ይኖራቸው ይመስለኛል እንደተናርጌ ባላውቅም የብራና ጸሐፊዎች አሁን እዚያው አካባቢው እየተሰባሰቡ ይነጋገራሉ እና ልክ ያን ወረቡንም እዚያ ላይ ሄደው እንደው ማህበሩም መስራት ካለበት ሄዶ እዚያው አሁንም በህይወት ያሉትን ከዚህ በበለጠ ነው። አሁን ዝም የጫፍ ጫፏን የምናገር እንጂ እነሱ በጥልቀት በምጥቀት በብቃትም በእድሜ አዛውንትነትም እንግዲህ ከሞት ተርፈው ከጥላ አርፈው ረጅም ዘመን የብራና ድጓ እነን ተበቀለኝ በቅርብ ጊዜ ያረፉት ድጓውን ራሳቸው ጽፈው ጾመ ድጓውን ጽፈው ምዕራፉን ዝማሬ መዋሥዕቱን ጽፈው ይሄ ሁሉ አሉ። እንግዲህ በጣም ያልተነገረላቸው ዓለም የማያውቃቸው ዝም ብለው አንገታቸውን ደፍተው ከድንጋይ ላይ ተቀምጠው ደቀ መዛሙርት ጋር ይኖሩ ማንም መብዶ የማያያቸው ያልጎበኛቸው እንግዲህ እነሱ አመልጠዋል። ግን ያሉትን መድረስ ይቻላል። አሁን የእንታ ነጋ የእንታ ጸጋ የሚባሉ ሸምግለው ከቤት ተቀምጠው ያሉ ሰዎች አሉ፣ ትልልቅ አባቶች። እነዚህ እስትንፋሳቸው ራሱ ጸሎተ ማርያም ቢደግሙልን ሁሉ መድኃኒት የሚሆኑ ማለት ነው እና እነዚያ ጋር ተጠይቀው ቢሰራ መልካም ነው እላለሁ። የአንዳ ቤት ወረብ በጣም ልዩ የሚያደርገው ስራ ይጠብቆ ነው የሚሄደው። ከጥንተ ዜማው ማለት ነው ከቅዱስ ያሬድ ምልክቱ ነው ከሚያገለግሉት ስራይ ከሚባሉ ዜማዎች ያመጣል። በጣም አብዛኛው እንደዚያ ነው የሚመጣው። ይሄ እንግዲህ አሁን ማህበሩ ከሚሰራቸው ማህበሩ ያው የተዳከሙትን በተለይ ጉባኤ ቤቶችን የሚሰራም እንደመሆኑ መጠን በዚህም ይኖራሉ። በዚህ በአዲስ አበባ ምቁ ወረቡን የሚያውቁት አሁን ብፁዕ ቅዱስ አቡነ መርቆሬዎስ በሚያርፉበት በመጡም ጊዜ ሚሊኒየም ላይ አቅርበናል። በዚህ በታላቁ ደብረ ማኅደረ ስብሐት ልደታም የተወሰነ እንደ በጊዜ ርቀት ተራርቆ ካልሆነ ያንዳ ቤት እርግጫው ምኑም የዚያ ነው የሚባለው እና አልፎ አልፎ የሚቀርብበት ጊዜ አለ። ያንዳ ቤት ወረብ አልፎ አልፎ ግን እንደ ቋሚ ሆኖ በደንብ ታይቶ ማለት ወጣቱም ትውልዱም ተረክቦት የኔ ነው የቤተክርስቲያን ሀብት ነው ብሎ እንዲረከበው ደግሞ እንደው እንግዲህ የሚመለከተው የእናንተም ማህበሩም ይኖራል የጉባኤ ቤት የሚያሰራ የሚመራ የሚረዳ እዚያ ጋርም በዚያ መንገድ ቢታይ መልካም ነው እላለሁ። እግዚአብሔር ይስጥልን። ያው በቅድሚያ ይህን መርሃ ግብር በማዘጋጀታችሁ የባህር ዳር ማዕከል ማኅበረ ቅዱሳንና መላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋናው ማዕከል በጣም ልባዊ ምስጋናን አቀርባለሁ። ምክንያቱም ስራ የሚጀመረው ከዚህ ነው ማለት ነው። ሌላው እኔ አሁን በዚህ ዘመን ትኩረት ልንሰጥ የሚገባው ብዬ የማስበው ብዙ ሰው ትኩረቱ ከግንባታ ጋር ነው። አብዛኛው ሰው የህንፃ ግንባታ ጋር ነው። የቤተ ክርስቲያን ግንባታ በየቦታው ትላልቅ ካቴድራሎች ይሰራሉ። በጣም ቁሶች አሉ። በጣም አብያተ ክርስቲያናት አብዛኞቹ በኢኮኖሚ አድገዋል። በጣም ጥሩ ነው፣ ሊበረታታ የሚገባው ነው። ግን አስቀድመን መያዝ ያለብንን ካልያዝ ነው ይሄ ሁሉ በደቂቃ የሚጠፋ ነገር ነው። መያዝ ያለብን ታሪክን ነው፣ ሰውን ነው መጀመሪያ ቅድሚያ ልንሰጠው የሚገባ። ምክንያቱም በባዶ ሆድ ከጠጣህ ጤነኛ ልትሆን አትችልም። መጀመሪያ ምግብ ያስፈልጋል ለመጠጣት። መጀመሪያ ውሃ ለመጠጣት ምግብ ከሰውነት መቆየት አለበት። ጸበል ብቻ ነው መድኃኒት ስለሆነ ቀድሞ የሚወሰድ እንጂ
መጀመሪያ ምግብ ያስፈልጋል። እንደዚያ እንደ ምግብ ታሪኮቻችን ማስቀደም አለብን። ቤተልሔም ዋሻ ውስጥ አይሰለች የሚባል ቦታ አለ። አሁን አይሰለች ተብሎ የሚጠራ ማለት ነው። ከዚያ ውስጥ ተደበቀ። ለአባቱ አሳየቻቸው ካህን ናቸው። እየተመላለሱ ያችን ያዋታል ምን ሆነ ይሆን እያሉ እየጠበቁ ከዚያ በኋላ አይሰለች ተብላ ተጠራች ቦታይቱ። ያ ቀን ሲያልፍ የዘግመ ነገራኛ የመከራ ዘመን ሲያልፍ ያ ድጓ ቤተልሔም ተገኘ። እዚያ የድጓ ምስክር ይሁን ተባለና የድጓ ምስክር ሆነ። የቅዱስ ያሬድ ድጓ እዚያ ስለተገኘ ማለት ነው። እና በዚያ መከራ አባቶቻችን ምንን አይነት ጥበብ ተጠቅመው ብዙ አለ። ሰጠይ ገደብ የሚባል አሁን እኛ አካባቢ ያለ የወሎ መጻሕፍት ተደብቀው የተገኙበት እዚያ መከራ ዘመን ምን አለ ጌቴ መጻሕፍቶቹን ደብቄ የማስቀርበት ገደል ብትሰጠኝ እያሉ ሲጸለዩ መሬት ተከፈተና ዋሻ ሆነ። ከዚያ ዋሻ ደብቀው ድንጋይ ረብርበው መጻሕፍቶቻቸውን እነሱ እዚያው ተጠግተው ጫካ ውስጥ ቅጠል እየበሉ ውሃ እየጠጡ መጻሕፍቶቹን አቆዩአቸው። ከዚያ ቀን ሲወጣ ዘዋቸው ወዱ የዛሬ ቤተክርስቲያን ተተክሎባቸው የብራና መጻሕፍቶቹ ታቦቶቹ መስቀላቱ የጥንቱ የወርቁ መስቀል የብር መስቀል ይገለግልባቸዋል አክሊሎቹ እነዚህ። እና ምን ለማለት ፈልጌ ነው በጥቅሉ በመከራ ዘመንም ቢሆን ታሪክን ለመጠበቅ ሰው ጽኑ ብርቱ መሆን አለበት ለማለት ነው። አሁን ያለንበት ዘመን ይመስላል እንደዚህ አይነት ተመለከተ። በዚህ ዘመን አንዱ ታሪክ ከመጠበቅ አንፃር ነው። ይሄ ፖለቲካው ምናምን አይጠቅመንም። ትልቁ ነገር ይሄ በዚህ ዘመን ልናጠው እንችላለን ብለን የምንሰጋውን ነገር መጠበቅ አለብን። በቃ አብያተ ክርስቲያናቱ መጠበቅ አለባቸው። ገዳማቱ መጠበቅ አለባቸው። ምንም ቀረምለው ነገር የለም። አሁን ይሄንን የአንዳ ቤት ተባለ እንጂ ከተክሊው አቋቋም ጋር ከቆሜው ዜማ ጋር አሁን የሚገናኝ ነው። የሚገናኘው ራሱን ችሎ የሚለያይ አይደለም። አሁን የቆማው ማስመስከሪያው ቦታ ስለሆነ ያንንም እንደዚሁ የዚያም ወረብ ደግሞ በጣም ልዩ ነው። የቆማ ፋሲለደስ ወረቡ ከዜማው ጋር በጣም ለየት ያለ ነው። ርዝመት ያለው ነው። ያገባቡ ያቀራረቡ ያሸባሸቡ ራሱን የቻለ ነው። ያም እዚሁ ጋር ተቀራራቢ ቢሆንም ግን ልዩ ምስጢር ያለው ነው። እና ያን አጥንትንም የሚያለመልም እድሜን የሚያረዝም ሲወርቡ ሽማግሌዎቹ በቃ ሽማግሌ አይመስሉም። እንዲና እንዲ ሲሉ ሲያሸበሽቡ ፋሲለደስን ገላውዲዮስን አብረው የሚያሸበሽቡ ነው ይመስላል። ሚናስ ቂርቆስ ያልኩት ወረብ ቂርቆስ የሚል እንትኑ ላይ አርኬው ላይ የለም። ግን ምእመን አንድ ምእመን ይሄን ሊቃውንቱ ወርበው እንዲና እንዲ ሲሉ አንድ ሕፃን ሌላው በፈረስ መጥቶ አብሯችሁ እያሸበሸበ ሳይ አንድ ሕፃን ግን ቀረባችሁ። ምን ሆኖ ነው የሆነ ሕፃን ተቀይሞባችኋል ብለው እሳቸው እንግዲህ ምእመን ናቸው። የትኛው ሕፃን እንደቀረ ያውቁም። ግን ሰማዕታቱ አብረው ተሰልፈው ታይቷቸው አንድ ሕፃን ቀረባችሁ ሲላቸው ሚናስ ቂርቆስ ብለው አብረው አስገቡት። ቂርቆስ ነው ሕፃኑ ቂርቆስ ነው። እሱ ሳያሸበሽብ አየ ነው። ሰማዕታቱ ግን አሸበሸቡ። በፈረስ አብሮ ከናንተ ጋር በእናንተ በላይ እናንተ ከታይ ሆናችሁ በእናንተ በላይ ከጠፈሩ ላይ ሆኖ በፈረስ ሆኖ እንዲና እንዲ ሲል ሳየው ሕፃን ማርዳ ያደረገ ሕፃን ግን ቀረ ብለው ለምእመኑ ተገልጾላቸው ማለት ነው። እና እዚያ በኋላ ወዲያውኑ ሊቃውንቱ ገባቸውና ሚናስ ቂርቆስ ወአውሳብዮስ ብለው ያን ወረቡት ይባላልና በብቃት በጸጋ መንፈስ ቅዱስ የተቃኙ ሊቃውንት እንዳሉና ይሄንን ደን ብናየው ያድባራቱን እንደው ስርዓታቸውን ወጋቸውን በጣም ፍልስፍና መድኃኒት የሚሆን በረከት የሚያሰጥ ጸጋ የሚያሰጥ ስለሆነ ያንን ብናያቸው የሚል መልእክት ነው ያለኝ እንግዲህ